እያንዳንዱን ነፃ ምርጫ ፈቃድ እንደተሰጡ ላሳየህ አንድ ጊዜ ከቁርአን። እንዲሁም የቀጣዩ ዓለም ዕጣ ፈንታቸው የስራቸው የራሳቸው የምርጫቸው ውጤት እንደሆነ እሱንም ከቁርአን ማስረጃ ላሳየህ አይደለ ማነው እንትና ሱዴ ደስ ይለኛል። አላህ በቁርአን ላይ እምነትንና ክህደትን ለሰዎች ምርጫ እንደሰጣቸው ነው ላሳያችሁ። ፈመን ሻአ ፈልየክፉር ወመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር እያለ አላህ ሱብሓነሁ ወተዓላ ይናገራል። ይኸው እዚህ ጋር ምን አለ? እውነቱም ከጌታችሁ ነው፣ የሻም ሰው ይመን የሻም ሰው ይካድ አለ። አይ አይደለ የሻ ሰው ይመን የሻ ሰው ይካድ። አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃዱን ለሰዎች ሰጥቷቸዋል። ግን ያ ማለት እንደፈለክ ክደህ እንደው በዘላለም አብሽር ፈታ ብለህ ትኖራለህ በቀጣይ ዓለም ማለት አይደለም። የካደው ወደ ገሃነም እንደሄዳል፣ ያመነው ወደ ገነት እንደሚሄድ ቀጥሎ ተናገረ። እኛ ለበደለኞች አለ ለካህዲያኖች አጥሯ በእነሱ የከበበች የሆነችውን እሳት አዘጋጅተናል አለ። ያ አይደለ እንደፈለክ ብሎ አላህ ካድ እና ኃጢአትን ስራ አላለም። ይሄ ቢሆን ኑሮ ይሄ በፍጹም ይሄ ስህተት የሆነ አካሄድ ነበረ። እንደፈለክ ነፃ ሁን ፈታ በል እንደፈለክ ክፉ ሁን ማለት አይደለም። አላህ ሱብሓነሁ ወተዓላ ክፋትን ካደረጋቸውና ኃጢአትን ክህደትን ካደረጋቸው ወደ እሳት ትሄዳለች። ላመኑትስ ምን አዘጋጅተዋት ከተባለ ያውና ተመልከት። እነዚህ ያመኑና መልካም ስራዎችን የሰሩ እኛ ስራን ያሳምረን ሰው ምንዳ አነጠፋም ማለት የስራቸው ውጤት እንደሆነ ያ የቀጣዩ ዓለም ገነት እንዳላቸው ይናገራል። እነዚያ ለእነሱ የመኖሪያ ገነቶች ከስሮቻቸው ወንዞች የሚፈሱባቸው አሏቸው እያለ ይናገራል።